ሰላም ሰላም እንኳን ወደ ማርክ ቴክኖሎጂ በደህና መጣችሁ። በዛሬው ቪዲዮ ደግሞ እንዴት ሰዎች ኢሜይላችሁን ብቻ በማከራየት በቀላሉ ገንዘብ መስራት እንዴት እንደምትችሉ አሳያችኋለሁ። በጣም በቀላሉ ነው ማሳያችሁ። በጣም ቀስ ያለ ቪዲዮ፣ አጭር ቪዲዮ ናት። ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ በማድረግ እንጀምራለን ማለት ነው። በዛሬው ቪዲዮ በትንሹ 10 ኢሜይል ቢኖራችሁ በቀን $1 እስከ $2.5 መስራት ትችላላችሁ ማለት ነው። እንዲሁም ደግሞ እንደኔ መልቲ ኢሜይል ካላችሁ $5 እስከ $7 በቀላሉ በቀን እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። በቀጥታ ወደ ቪዲዮ እንሂድ። ይኸው ፋሚሊ እንደምታዩት ቪዲዮ ስራ ባላችሁ መሰረት ቪዲዮ ሰርቼላችኋለሁ። እንግዲህ ይህን ስራ ለመስራት እንደምታዩት ኢቪያ የሚባለው አፕ ያስፈልጋችኋል እና አሰራሩ ሙሉ ቪዲዮ እስከመጨረሻ ተከታተሉት። መጀመሪያ ወደ ቴሌግራም እንገባለን። ከዛ የሆነ ያላኩላችሁ ሊንክ ከፍታችሁ ትገባላችሁ ወደ ቦቱ ማለት ነው። ከዛ መጀመሪያ ላይ ያለው እቺ ሬንት ጂሜል የምትለው አንዱ ክሊክ ታደርጋላችሁ። ከዛም በኋላ ኢሜይላችሁን ታስገባላችሁ። ሬንት ማለት ፈልጉት ማለት ነው። ኢሜይል ካስገባችሁ በኋላ ፓስወርድም ከታይ ታስገባላችሁ። እዚህ ጋር ፓስወርዱን ታስገባላችሁ። የራሳችሁ ማንኛውም ኢሜይል የከፈታችሁበትን ፓስወርድ እዚህ ጋር ሎዲንግ። ከዛ በኋላ አፑን ካላወረዳችሁ ኢቪያ የሚለውን ካላወረዳችሁ ወደ ፕሌይ ስቶር ትሄዳላችሁ። ከዛ ሰርች ባሩን ትነኩትና ቪያ ብላችሁ ሰርች ታደርጋላችሁ። ወይ መጀመሪያ ላይ መጣችሁ ቪያ የሚለውን ታውቃላችሁ። ከዛ ኢንስታል ታደርጋላችሁ። እኔ ረሳው ትገባለሁ። ከዛ ቀጣይ ደግሞ አግሪ የምትለውን አንድ ክሊክ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ኢሜይል ብላችሁ ሰርች ታደርጋላችሁ። በዚህ መሰረት ሰርች ታደርጋላችሁ። ታደርጋችሁ በኋላ በመጀመሪያ ላይ መጣላችሁ ክሊክ ታደርጋላችሁ። ይሄን ከላይ ነው። ከዛ ሳይን ኢን የሚለውን ከላይ ያለውን አንድ ጊዜ እቺ ማለት ነው ክሊክ ታደርጋላችሁ። ከዛ ኢሜይል የሚለው ኢሜይል ያስገባችሁት ኢሜይል ቦቱ ላይ ያስገባችሁት ኢሜይል እዚህ ጋር ትጽፋላችሁ። ከዛ ኔክስት ትላላችሁ። ከዛ እዚህ ጋር የኢሜይሉን ፓስወርድ ታስገባላችሁ። ከዛ ኔክስት ትሉታላችሁ። ኔክስት ትሉታላችሁ። ከዛ እናንተ እዚህ ጋር ስልክ ቁጥር ከጠየቃችሁ ስልክ ቁጥርና አድሬስ ምናምን ይጠይቃችኋል። የት እንደምትኖሩ ምናምን ታስገባላችሁ። ከዛ እንደዚህ ካመጣላችሁ በኋላ እንደዚህ አይነት ሜሴጅ ይልኩላችኋል ከጂሜል አካውንት ነው። ይሄንን እንደዚህ ክሊክ ታደርጉታላችሁ። ይሄ ከላይ ያለው ማለት ነው። አንድ ጊዜ ክሊክ ታደርጉትና ትገባላችሁ። ከዛ እዚህ ጋር ያመጣላችኋል። የስቴትስ ምትመጣላችሁ። ቅድም እዚህ ጋር ስንት ቁጥር ነው ያመጣልን? 57 አንዴ እናካታለን። እዛ ላይ መጣልን ማለት ነው። እንደመጣልን 57 እናካለን። እናንተም ሌላ ካመጣላችሁ እዚህ ላይ ተጻፈላችሁ ነው ሄዳችሁ ትነኩት። ከዛ ያው እንደምታዩት በተሳካ ሁኔታ ጨርሰናል። ኮፒስ ነው ኮፒስ እዚህ ላይ ከላይ እንደምታዩት እዚህ ጋር እቺን እናካለን። ጻፈላችሁ ማለት ነው። ቪው ኮፒስ የምትለውን እቺ አንድ ጊዜ እናካታለን። እቺ ማለት ነኩትና ኮፒ ታደርጉታላችሁ። የነታችሁ ኮፒ ታደርጋላችሁ። ከዛ በቃ አለቀ። ኮፒ አድርጋችሁትን ቦት ላይ ሄዳችሁ ፔስት ማለት ነው። እኔ ወደ ኋላ ስመለስ ሪፍሬሽ ስለሚያደርግብኝ ነው። እናንተ እዚህ ቦት ላይ ኮፒ ያደረጋችሁትን እዚህ ላይ ፔስት ታደርጉታላችሁ ማለት ነው። ጨረሳችሁ ማለት ነው። እንደዚህ እያደረጋችሁ አንሊሚትድ የሆኑ ቀናቶችን መስራት ትችላላችሁ ማለት ነው። ይሄ ስራ ያምልጣችሁ። አሁንም በድጋሚ ላይክ፣ ሰብስክራይበር በማድረግ ይህንን ቤት ተቀላቀሉ። መልካም ቀን። አመሰግናለሁ።